መኑ እቱ ገብርኄር ታማኝ አገልጋይ ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ የዐቢይ ጾም ስድስተኛው እሁድ ወይም ሳምንት ገብርኄር ይባላል። ስያሜውን የሰጠውም ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ጾመ ድጓ በተባለው ከአምስቱ መጻሕፍቶቹ አንዱ በሆነው ጾመ ድጓ መጽሐፍት ሳምንቱን የዐቢይ ጾም ሳምንታት ስያሜዎች ከነስርዓተ ማህሌቱ አዘጋጅቷል። ስለዚህ በስድስተኛው የዐቢይ ጾም ሳምንት ከዋዜማው ቅዳሜ ጀምሮ በቤተ ክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄርን የሚያወሳ ነው ማለት ነው። አንድ ባለጸጋ ሰው ባሪያዎችን ጠርቶ ለአንዱ 5 መክሊት ሰጠው። 2 መክሊት የሰጠውም ሰው አለ፣ 1 መክሊትም የሰጠው አለ። ከዚህ በኋላ ወደ ሩቅ አገር ሄደ። 5 መክሊት የተቀበለውም ወጥቶ ወርዶ ሌላ 5 አትርፎ 10 አደረገው። 2 የተቀበለውም አትርፎ 4 አደረገው። 1 የተቀበለው ግን ሄዶ መሬቱን ቆፍሮ በሻሽ ጠቅልሎ የጌታውን መክሊት ቀበራት። ከብዙ ጊዜ በኋላ ጌታቸው መጥቶ ተቆጣጠራቸው። 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጥተኸኝ ነበር፣ እነሆ 5 አተረፍኩ አለው። አንተ ታማኝ ባሪያ በጥቂቱ ታምነሃል፣ በብዙ ሾመሃለው፣ ወደ ጌታ ደስታ ግባ አለው። 2 የተቀበለውም ቀርቦ ጌታዬ 2 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌያለሁ። አንተ ታማኝ በጎ አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለው፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ ካልዘራህበት የምታጭ ካልበተንክበት የምሰበስብ እንደሆንክ ስላወቅኩ መሬቱን ቆፍሬ ቀበርኳት፣ እነኋት መክሊትህ አለው። አንተ ሰነፍ ባሪያ መክሊቴን በጊዜ ልሰጠኝ በተገባ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር። የዚህን ሐኪተኛ መክሊት ውሰዱና 10 መክሊት ላለው ስጡት። ላለው ይሰጡታል ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ኑ ይህንን ሰነፍና ሐኪተኛ ባሪያ እጅና እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበት ጨምሩት አለ። ባለጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ አገልግሎት ጸጋ ነው። የተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለው ነው። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግስተ ሰማያትን ይወርሳሉና ሰነፎች ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማ ባለበት ሲኦል መግባታቸውን የሚያሳይ ነው። ከላይ ያነሳነው የቅዱስ ወንጌል ቃል ታማኝ አገልጋይ ማን ነው? ይህ በእያንዳንዱ ባሪያ እግዚአብሔር የተፈጠረ የሰው ልጅ ጥያቄ ነው። የዚህን አምላካዊ ጥያቄ መልስ መስጠት ከሰው ልጆች ይጠበቃል። አንደኛ ታማኝ አገልጋይ ማን ነው? ታማኙ አገልጋይ ሙሴ ነው። ሙሴ ታማኝ አገልጋይ ነበር። ታማኝ አገልጋይ መሆኑን ቅዱሳት መጻሕፍት ይመሰክራሉ። በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም አናግረዋለሁ፣ ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው እንዳለ። ይህ የፍጡር ምስክርነት ሳይሆን በፈጣሪ የተሰጠ ምስክርነት ነው። በእውኑ በዘመናችን እንኳን ፈጣሪ የፍጡራን ታማኝነትን የሚመሰክሩለት አገልጋይ ይኖር ይሆን? እንጃ። የሙሴን ታማኝ አገልጋይነት በረሃ፣ ስደት፣ መከራ፣ የፈርዖን ግርማና ቁጣ ያልበገረው 40 ዓመት ስለ ወንድሞቹ በመሰደድ 40 ዓመት ደግሞ የተሰደደላቸውን ወንድሞቹን በመምራት ባህር በመክፈል ጠላት በመግደል መና በማውረድና ደመና በመጋረድ ውሃ ከዓለት አፍልቆ በማጠጣት መከራውን ከወገኖቹ ጋር በመቀበል የቀኑ ሐሩር የሌሊቱን ቀኑንና ብርዱንም ታግሶ በታማኝነት አገልግሏል። ታማኝነቱ እስከ ሞት ነበር። ሙሴም ወደ እግዚአብሔር ተመልሶ ወዮ እኚህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ፣ ከባለሟልነትህ አውጣኝ። አያችሁ፣ ታማኝ አገልጋይ እኔ ልሙት ሌሎቹ ይዳኑ የሚል ነው። አሁን የምናየው ግን ፈጽሞ ከዚህ የተለየ ነው። ሰዎች ይሞቱ እኔ ልኖር፣ ሰዎች ጾም ይደሩ እኔ ልብላ፣ ሰዎች ይራቆቱ እኔ ልልበስ፣ ሰዎች ይዘኑ እኔ ልደሰት ነው። ይህ ታማኝ አገልጋይ ያለመሆን መገለጫ ነው። ታማኝ አገልጋይ ለሚያገለግላቸው ሰዎች ጥቅም ቅድሚያ የሚሰጥ እንጂ የራሱን ጥቅም የሚያስቀድም አይደለም። ዛሬ በዓለማችን የምንመለከተው ግን ጩኸት ላሞራ መብል ለጅግራ የሚባለውን መሰል ነው። በታማኝ አገልጋዮች ድካም የሚሸለሙ ታማኝ አገልጋዮች በሰሩት ሪፖርት የሚያቀርቡ የሚወደሱ ከጥቅሙ እንጂ ከድካሙ መክፈል የማይሹ እንቅፋት የሚመታው እግርን ነው፣ አክሊል የሚቀዳጀው ግን ራስ ነው።
ታማኝ አገልጋይ ማለት እንደ ራስ አክሊል ዘውድን የሚጸፋ ብቻ ሳይሆን እንደ እግር እንቅፋቱን፣ እሾሁን፣ መከራውን፣ ውጣ ውረዱን እንዲሁም ድካሙን የሚቀበል ነው። በጥቅም ጊዜ ለራሱ በአካፋ የሚዝቅ ለሌሎች ደግሞ በጭልፋ የሚቆነጥር አይደለም። ሙሴ ባህር የከፈለው፣ መና ያወረደው፣ ደመና የጋረደው፣ ውሃ ያፈለቀው ለራሱ አልነበረም፣ ለሚመራቸው ሕዝብ ነበር እንጂ። ታማኝ አገልጋይ ያሰኘውም ይሄው ነው። በዚህ ከብሮበታል፣ ተመስግኖበታልም። ሁለተኛ ታማኝ አገልጋይ ማን ነው? ዳዊት ነው። ዳዊት ዘመነ መሳፍንት አልፎ ዘመነ ነገስት ሲተካ እስራኤልን በንጉስነት እንዲያገለግል እግዚአብሔር ከበግ ጥበቃ መርጦ በተሰጠው ስልጣን የሳኦልን በትረ መንግስት በሳሙኤል እጅ ተቀብቶ ተቀብሏል። በተሰጠው ስልጣን በታማኝነት ህዝበ እስራኤልን መርቷል። ታማኝነቱም እግዚአብሔር ለሙሴ እንደመሰከረለት ለእርሱም መስክሮለታል። እግዚአብሔር እንደ ልቡ የሆነ ሰው መርጧልና የዘይት ቀንድ ሞልተ በልጆች መካከል ለኔ ንጉስ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ። ባሪያዬ ዳዊትን አገኘሁት፣ የተቀደሰ ዘይትንም ቀባሁት። ይህን አባ ጊዮርጊስ ዘጋስጫ ሰዓታት በተባለው ድርሰቱ አገልጋይ ዳዊትን እንደ ልብ የታመነ ሰው ሆኖ አገኘሁት ሲል ተርጉሞታል። የተገኘው በታማኝነት ነበር። ከነገሰ በኋላም ታማኝ ነበር። አሁን በዚህ ዓለም የምንኖር እኛ ግን በድህነት ታማኝ እንሆንና ሀብት፣ ሹመት፣ ስልጣን ሲመጣ ታማኝነትን እናጣለን። እንዲያውም ታማኝነትን እንቀዋለን። መስረቅ ጀግንነት ይመስለናል። መዋሸት ደግሞ ስልጣኔ ይሆንልናል። ዳዊት ሳይሾም በጎቹን በመጠበቅ ታማኝ ነበር። በጎቹን የሚነጥቅ ተኩላ አንበሳ ቢመጣ በኋላው ተከትሎ ነብሩን በቡጫ አንበሳውን ደግሞ በእርግጫ ብሎ በጎቹን ያስጥለው ነበር። እኔ ባሪያ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወሰድ ነበር። በኋላውም እከተለውና እመታው ነበር፣ ካፉም አስጥልሃለሁ። በተነሳበኝም ጊዜ ጉሮሮን አንቄ መታውና እገድለው ነበር። ይህ ፍልስጤማዊ ከነዚያ ከናንዱ ይሆናል። እንግዲህ ገድለው ዘንድ ከእስራኤል ተግዳሮትን አስወግድ ዘንድ ዛሬ አልሄድምን? የሕያው አምላክ ጭፍሮችን ይገዳደር ዘንድ ይህ ቆላፍ ምንድነው? ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል አለ። ዛሬስ ቢሆን በእኛ በእስራኤል ዘነፍስ ምዕመን ላይ የሚገዳደሩ ብዙ ፍልስጤማውያን ተሰልፈዋል። እነዚህን ድል የሚነሳ በጎቹን ምዕመናን ከተኩላ ከአንበሳና ከድብ አፍ የሚታደግ ታማኝ አገልጋይ ማን ነው? ከምዕመናን ተግዳሮት የሚያርቅ ፈጣሪ ከመከራ ያድነኛል ብሎ የሚታመን የአማንያን ብዛት የሚያስፈራው ማን ነው? ከትንሽነቱ እስከ ታላቅነቱ የታመነ አገልጋይ ማን ነው? ለተሾመበት ኃላፊነት ታማኝ ማን ነው? አሁንም ዓለማችን ከስጋውያን ባለስልጣናትም ሆነ ከመንፈሳውያን መሪዎች የምትሻው ታማኝ ሰው ነው። በሙስና ያልተዘፈቀ፣ ጉቦ አይኑን ያላጨለመበት፣ ለመንጋው አርአያና ምሳሌ የሚሆን ሰው ታማኝ አገልጋይ ማለት ያ ነው። መንጋው በክህደት ሲጠፋ ዝም ብሎ የሚያይ ጳጳስ፣ ቄስ፣ ዲያቆን፣ መምህር፣ ሰባኪ ታማኝ አይደለም። ታማሚው የተሰቃየ የሚዝናና ቆይ ሻይ ልጠጣና የሚል ሐኪም ታማኝ አይደለም። ፍርድ የሚያጓድል፣ ድሆችን የሚበድል፣ ለድሃ አደጎች የማይፈርድ ዳኛ ታማኝ አገልጋይ አይደለም። ቅቤ በሙዝና በድንች ቀላቅሎ በርበሬ በገል ጨምሮ ሌሎችን አጭበርብሮ የሚሸጥ ነጋዴ ታማኝ አገልጋይ አይደለም። እየነገደ ያለው በሰው ሕይወት መሆኑን መዘንጋት የለበትም። እንደየአቅሙ በተሰጠው የአገልግሎት ዘርፍ ታማኝ መሆን አለበት። ሶስተኛ ታማኝ አገልጋይ ማን ነው? ዮሴፍ ነው። ዮሴፍ ለወንድሞቹ ምግባቸውን ተሸክሞ የእርሱ ስንቅ ቢያልቅ የወንድሞቹን ስንቅ ያልበላ በትንሽ የታመነ ሰው ነበር። ወንድሞቹ ሸጠውት በቤተ ጴጢፋራ በሚያገለግልበት ጊዜም ታማኝ ነበር። ታማኝነቱ በጴጢፋራ ቤት ጌታ አድርጎታል። ዮሴፍ ተሸጠ፣ አገልጋይም ሆነ። እግሮቹም በእግር ብረት ስለሰሉ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈታውም። የሕዝብ አለቃ አድርጎ ሾመው። የቤቱም ጌታ አደረገው። በገንዘቡ ሁሉ ላይ ገዢ ያደረገው። አለቆቹን እንደርሱ ይገስጽ ዘንድ፣ ሽማግሌዎቹን እንደርሱ ጥበበኞች ያደርጋቸው ዘንድ። በዚህ ሁኔታ የነበረው ዮሴፍ የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት። ከኔም ጋር ተኛ አለችው። እርሱም እንቢ አለ። ለጌታው ሚስቱ እንዲህ አላት፣ እነሆ ጌታዬ በቤቱ ያለው ሁሉ ለኔ በእጅ አስረክቦኛል። በቤቱ ያለውን ምንም የሚያውቀው የለም። በዚህ ጊዜ ከኔ የሚበልጥ ሰው የለም። ሚስት ስለሆንሽ ካንቺ በቀር ያልሰጠኝ ምንም የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? እንዴትስ በእግዚአብሔር ፊት ኃጢአትን እሰራለሁ? በዮሴፍ ታማኝነት የጌታው ቤት ተባርኳል። ሀብቱ በስቷል። በታማኝነቱ በቤቱ ያለው ሁሉ ተረክቦ ነበር። የቀረበለት ፈተና ግን በጣም ከባድ ነበር። ይህን በታማኝነቱ ማለፍ ችሏል። ዛሬ በእያንዳንዱ ጓዳ እንደ እሳት የሚያቃጥሉ አገልጋዮች ናቸው ያሉት። ልጅ በፈላ ውሃ የሚቀቅሉ፣ የሚበዙት እንኳን በሁሉም ገንዘብ ለመሾም አይደለም። በጥቃቅን ዕቃዎች እንኳን የሚታመን ጠፍቷል።
ዮሴፍ ግን በታማኝ አገልጋይነቱ በመጣበት መከራ ቢታሰር እንኳን ያለ ሹመት አላደረገም። የእስረኞች አለቃ ነበር። ከእስር ቤት ሲወጣም ግብጽን በሙሉ መርቷታል። በግብጻውያን በሙሉ ተሹሟል፣ በጥቂቱ ታምኗልና። በጥቂቱ የታመነ በብዙ ይሾማል እንዲል ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾመሃለሁ። ከነዚህ ሶስት ታማኝ አገልጋዮች ሕይወት ሁሉም የሰው ልጅ ታማኝ አገልጋይነት የሚያሰጠውን ክብር ጸጋ ተመልክቶ በታማኝነት ማገልገል ይገባዋል። ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። ከዚያ በኋላ ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ላመኑት ላላመኑትም ሁሉ ይጠቅማል። በመጨረሻም የጽድቅ አክሊልን ያቀዳጃል፣ መንግስተ ሰማያትንም ያወርሳል፣ በሰውም በእግዚአብሔርን ፊት ያስከብራል። ጻድቃን ሰማዕታት፣ ቅዱሳን በታማኝነት አገልግሎታቸው ፈጣሪያቸውን ደስ አሰኝተው ከብረዋል። በኃላፊው ገንዘብ ያልታመኑት ይሁዳ፣ አናንያ፣ ሲጳራ የደረሰባቸውን ጉዳት አይተናል። በአካን ወደ ከርሚንም ተመሳሳይ ቅጣት ደርሶበታል። ለዚህ ነበር ቅዱስ ዳዊት አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና ያለው። ስለዚህ ሁሉም በያለበት የአገልግሎት መስክ ታማኝ አገልጋይ ሆኖ አንተ በጎ ታማኝ አገልጋይ በጥቂቱ ታምናሃልና በብዙ ሾመሃለሁ የሚለውን የጌታውን የምስጋና ቃል መስማት ይገባዋል። መልካም አገልግሎት አገልግለን መንግስቱን እንድንወርስ ገብርኄር እንድንባል አምላካችን ይርዳን።